ሰላም ሰላም ጤና ይስጥልኝ ውድ ፈንዲሻቱ ቤተሰቦች እንደምን አላችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ክብሩ ይስፋ ለመድኃኒዓለም። በያላችሁበት ሰላማችሁ ብዝት ይበልልኝ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እግዚአብሔር ያክብርልኝ። ስለምትሰጡኝ አስተያየት ስለምታበረታቱኝ ከልብ አድርጌ አመሰግናለሁ። እና ደግሞ ድምጽሽ አይሰማም፣ ሁልጊዜ ድምጽሽ አይሰማም ምንድነው አስተካክዬ ተብያለሁኝና አው ልክ ናችሁ። እኔም አውቀዋለሁ፣ ይገባኛል። በተፈጥሮ ድምጽም የወረደ ነው። ከዛ ውጪ ደግሞ ያለውበት የምቀርጽበት ቦታ በጣም ይረብሻል፣ ሱቅ ላይ ስለምሆን ማለት ነው። እንደምታዩት ቀንም ሙሉ እዚህ ነው የምውለው፣ ማታ ደግሞ አያምርም ብቀርጸው። ቀንም ሙሉ እዚህ ዋልኩ ማለት ደግሞ ምንም መቅረጫ ሰዓት የለኝም ማለት ነው። ስለዚህ ባለኝ ሰዓት እዚህ ሱቅ ላይ ቁጭ ብዬ እንቀርጽላችሁ። ለዛ ነው ድምጽ እንትን የሚለው። እንግዲህ ለማስተካከል በኤዲቲንግም በምንም ለማስተካከል ሞክራለሁ። ከዛ ውጭ ደግሞ እንግዲህ እስከማስተካክለው በጣም ትልቅ ይቅርታ እየጠየቅኩኝ መስመር ዳር መሆን ከባድ ነው። መኪናው ራሱ ይሳወራ ቡብ ይላል። እና ውድ ቤተሰቦቼ ዛሬም መጥቻለሁ ማለት ነው። የዛሬው አመጣጤ በጥሩ ሁኔታ መመጣ ነበር የመሰለኝ። ባለፈው ቪዲዮ ስሰራ አብርሽን በስልክ አውርቼው ጸበል ሄድ ስለው እሺ ብሎኝ ተስማምተን በቃ ቅዱስ ገብርኤል ሊያድ ነው ፈልጎ ነው በቃ ምናምን ብዬ እሱ ያናገረው ነበር የመሰለኝ እንደውምና በጣም ደስ ብሎኝ ነበረ። ግን እንዳስቡት አልሆነም። እኔ በጣም አዝናለሁ። ሁሉንም ነገር አመቻችቼ ጨርሼ ነበር እንትን እንዲሉት እንዲወስዱት። ግን ትላንትና በሱ ያያችሁትን ቪዲዮ የለቀቀውን ቪዲዮ አይታችሁት ይሆናል። እንግዲህ የተናገረው ንግግር በጣም የሚያስጠላና የሚደብር ነገር ነው። የሰው ልጅ ምንም ያጥፋ ምን በበቀል አይደለም የሚመለስ። ጥላቻን በጥላቻ ሳይሆን በፍቅር ነው አይደለም የሚመለስ። እና እሱ ደግሞ ጥላቻን በጥላቻ ነው እየመለሰ ያለ ማለት ነው። እና ልጅቷን ለመበቀል ነው። አዎ ጥፋተኛ አይደለችም አይደለም፣ ጥፋት አጥፍታለች፣ ብዙ ነገር አድርጋለች፣ እኔንም ብዙ ነገር አድርጋኛለች። ይሄ እናንተን እሱም የሚያውቀው ነገር ነው። ከዛ ውጭ መጀመሪያ እኔና እሱ እንዳንሆን ደግሞ ብዙ ሙከራ አድርጋለች። በስተመጨረሻ ግን እኛ አሸንፈናት ነበረ እና እኛ አሸንፈናት እየቀጠልን እሷ ብትመጣም እሷን በፍቅር በሰላም በሆነ ነገር አሸንፎ መሽኘት እየቻለ በበቀል ወንድነቱን ተጠቅሞ በበቀል መጠቀም ነው የፈለገውና ይሄ ምንም የማይደረግ ነገር ትልቅ ስህተት፣ በጣም በቃ ይሄ ስግንን ያደረገኝ ነገር ባልሰማስ ብያለሁ ማለት ያስጠላል። ልጅቷ ስለጠፋችውን የተበቀላት እኔ ስለሄድኩ ይሆን የተበቀላት አላውቅም። አሁን እኔ እዚህ ጋር መምጣቴ ምንም እንትን የለው፣ ተነጋግረናል፣ ነግሬዋለሁ፣ አስረድቼዋለሁ። ምንም እንኳን መምጣቴ ደስ ባያሰኘውም ግን ግዴታ ስለሆነብኝ የመጣው አይደለም። ከቤተሰብ ደግሞ ሊበልጥ አይችልም። ዛሬ የምናገረው ማለት ነው ከቤተሰቦቼ ሊበልጥብኝ አይችልም። አንዴ ትዳር ምናምን ብላችሁ ከገባችሁ በኋላ የገባችሁበት ነገር ትዳር ይበልጣል። ከዛ ውጭ ግን አሁን ገና ምንም ፕሮሰስ ሳኔት ገና ምንም እንትን ለማይለው ነገር መውደድ ለብቻ ነው፣ ፍቅር ለብቻ ነው፣ ቤተሰብ ደግሞ ለብቻ ነውና እሱን እንደዚህ ያርጌ ቤተሰቦችን ገደል ግቡ ብዬ እንትን ማለት አልችልም። እናንተ የምትፈርዱት ነገር ማለት ነው። እግዚአብሔርም አይወደውም፣ ሊባረክም አይችልም። እና ውድ ቤተሰቦቼ አብርሽ አሳዝኖኛል። በጣም ነው ያሳዘነኝ። እንደዚህ ባይል ደስ ይለኝ ነበረ። ለበቀል ነው ባይል ደስ ይለኝ ነበረ። እሷን የተጠቀመባት ምንም ማለት ምንም ቢሆን ሴት ናት። እኔንም ነገር ምን እንደሚያደርገኝ አላውቅም። እና ትንሽ በጣም ደብሮኛል። የተናገረው ንግግር በጣም የሚያስጠላ በጣም እና ውድ ቤተሰቦቼ እንትን ገበያ ላይ ስለሆንኩኝ እያቋረጥኩ እየተነሳው ነው ማወራችሁና ይቅርታ። እና አብርሽ ምንም ልክ አይደለም። በጣም አሳዝነኛል። በጣም ነው የሚደብር። ያደረከው ነገር ልክ አይደለም። ወደ ራስህ ተመልሰህ ይቅርታ ጠይቃት። እሷንም
እኔንም ደግሞ ሌላ ነገር ያደረኩ አታስመስለው። እዚህ ሀገር ስለመጣው ብቻ ወደ ጎጃም ስለመጣው ብቻ ሌላ ነገር ያደረኩ አታስመስለው። በሷ አለ ነው በሷ ንዴት ነው በአንቺ ምክንያት ነው ተብዬ ራሴንም እንትን እንድል አታድርገኝ እና ለማንኛውም ውድ ቤተሰቦቼ አብሽ ያረገ ያለው ነገር ልክ አይደለም። በጣም ስህተት ነው የሰራኸው። ምከሩት፣ አስተካክል፣ ይቅርታ ጠይቃት። ማለት እንደዚህ ለማድረግ መሞከር አልነበረብህም። እኔ እሷ ተቆርቋሪ ብዬ ምናምን አይደለም፣ ልጅቷ ትክክል ናት እያልኩ አይደለም። ልጅቷ በጣም ከባድ ሰው እንደሆነች አውቃለሁ። ግን ለምን እንደዚህ ታደርጋለህ እንዴ? በጣም ይደብራል እኮ የምር። ነገ እኔንም እኮ በቃ ድራማ ልትሰራብኝ ነው ማለት ነው። እና በጣም ነው የሚያስጠላው። ዝሮ ይሄን ለማለት ነው ዛሬ። እሱም የመናገር እንትንም የለኝም ማለት ደብሮኛል። እኔን እንኳን አልነገረኝም ነበር፣ ለበቀል ነው ብሎ አልነገረኝም ነበረ። ቪዲዮ ላይ እንደሌላው ሰው ስሰማ በጣም ነው የከፋኝ፣ በጣም ነው ያስጠላኝ። እና እንደዚህ አይነት ክፉ ሰው ባትሆን አሪፍ ነው ላንተ ለሚመጣው ህይወትህ። ክፉ ከማንነትህ ውጭ የሆነ ነገር አታድርግ። አንተ መልካም ሰው ነው፣ ክፉ ሰው አይደለም እስከማውቅህ ማለት ነው። ግን አሁን ያረከው ነገር ልክ አይደለም እና ስለዚህ ይሄን ነገር ይቅርታ ብለህ ብትሰራ ደስ ይለኛል። በቃ ይቅርታ፣ ሁሉንም ተመልካቹንም ሁሉንም ሰው ይቅርታ ጠይቅ። በጣም ይደብራል። ከዛ ውጭ ደግሞ ጸበል ሂድ። በቃ አንተ ስትጀምር ነው ማለት አይደለም። ይሄ ተደረገብህ ማልተደረገብህ እኔ የተናደድኩ ማለት ነው። በቃ እሱ አድርጋበት ነው በሰይጣን ስራ ማመኔ የተናደድኩ። ማመኔ ስል ማለት በቃ እውነትም አድርጋበት ነው ማለት ነው ብዬ አመንኩኝ እና በሱ ማመኔ ነው ያናደደኝ። ግን እንኳንም አልተደረገም። ወየው ነፃ ሆነ፣ ወየው ምንም አልሆነ። እኔ በጣም ደስ ይለኛል እንኳን እውነት ከሆነ ምንም ካልሆነ ማለት ነው። ግን አሁንም ቢሆን እባክህ በቤተሰቦቼ በተመልካቾችም ስም ነው የምለምነህ፣ ሂድ በቃ ችግር የለው። ጸበል ማንን ይጎዳል? ሰው ስለተደረገበት ስለታመመ ምናምን ብቻ አይደለም እኮ ጸበል የሚሄድ። ማናቀውም የምናቀውም ብዙ ችግር አለ አይደለ በራሳችን ላይ። ስለዚህ ለመዳን ደግሞ ጸበል መጠመቅ ምንም ጥፋት የለውም። ጸበል ተጠመቅን ማለት ምንም ችግር አያመጣም። እኛ ራሳችን ላይ ጥሩ ነገር ነው የሚያመጣ እንጂ ፈውስ ነው የምናመጣ እንጂ መጥፎ ነገር አይፈጠርም። ስለዚህ ችግር የለውም፣ ምንም አትሆንም። ግን ሂድና ጸበል ተጠመቅ። በተመልካቾች ስም ነው የምለምነው። ሂደህ ጸበል ተጠመቅ። በቃ ይሄንን ነው የምለው። ብዙም ለማውራት እንትን የለኝም ዛሬ እና ውድ ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። በሌላ ቪዲዮ እስከምንገናኝ ሰላም ቆዩልኝ። እግዚአብሔር ኢትዮጵያን ሰላም ያድርጋት። ሁላችሁም በያላችሁበት ሰላማችሁ ብዝት ይበልልኝ። እንግዲህ ሌላ ነገር ሆኖ ሁሉም ነገር ተስተካክሎ ሰላም ሆኖ በቃ ባሪፍ ቪዲዮ ደግሞ እንደገና በአዲስ መንፈስ እንደምንሰራ ተስፋ አደርጋለሁ። ወደ ቤተሰቦቼ ለማንኛውም ስለምሰጡን አስተያየት ከልብ አመሰግናለሁ። በአንቺ ምክንያት ነው አንቺ ከጎን ሆኜ የሚል እንትንም አለ። አንቺ ጥለሽባት ሂጂ ኑሮ እንደዚህ አትሆኝም ነበር፣ አይሆንም ነበር ምናምን ያለም ሰው አለ። ተው፣ አትፍረዱ፣ ይፈረድባችኋል ነውና አትፍረዱ፣ ይፈረድባችኋል እና ውድ ቤተሰቦቼ ሁላችሁም ልክ ናችሁ። እንደየመሰላችሁ ነው የምትናገሩት፣ የምትጽፉልኝ፣ የምትመክሩኝ፣ የምትቆጡኝ፣ ብቻ ሁሉም ነገር እንደመሰላችሁ ነው እንጂ በመጥፎ ነገር አይታችሁት እንዳልሆነ ነው የምረዳው እና ስለሁሉም ከልብ አመሰግናችኋለሁ። ሰላም ሁኑልኝ። ቻው። በጣም ወረዳችሁ ሙሉ ቪዲዮውን እያያችሁ ላይክ፣ ሼር፣ ሰብስክራይብ እና ኮሜንት እያደረጋችሁ አበረታቱ። በያላችሁበት ሰላማችሁ ጤና ይስጥልኝ። ቻው።